ይሄ አዜብ ኃይሉ ተራራው የሚል መዝሙር አለ መግቢያ ላይ ያለው ሲንስ እሱን ነው የሚመስለው። በጣም ነው የሚያማምሩት ማለት ነው ቮይሶቹ እንደምታዩት እና እነዚህ ፊት ለፊት ያሉ ናቸው እስካሁን እያሳየሁት ያሉት እና አሁን ደግሞ ውስጥ ገብተን እናያለን ያሉትን አዳዲስ ቮይሶች ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ ብሪጅ መዝሙሮች እየሰራው ስለምለቅ እዚህ ጋር የቲክቶክ አካውንቴን አረግላችኋለሁ። እዛ ላይ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። ከኔ ጋር ሙዚቃ ኦንላይን ወይም ደግሞ ኪቦርድ ኦንላይን መማር የምትፈልጉ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያላችሁ ቤተሰቦች ኦንላይን ሙዚቃ ማስተማር ስለጀመርኩ ታች በምታዩት ስልክ ቁጥር በቴሌግራም ወይም ደግሞ በዋትሳፕ ኮንታክት ማድረግ ትችላላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁ ዛሬ ኤስኤክስ 900 ኪቦርድ ላይ በጣም የሚያማምሩ ቮይሶች አድ ተደርገው መጥተዋል እና ከዚህ በፊት ፕሪቪየስ ከነበሩ ሞዴሎች እነ 97 975 ምናምን ኪቦርዶች ላይ ያሉ ቮይሶች እዚህ ላይ የሉ ማለት በጣም ሁሉም አዳዲስ ናቸው፣ የሚገራርሙ ናቸው ማለት ነው። እዚህ ጋር ደግሞ እንደምታዩት በፊት የነበሩ ኪቦርዶች ላይ እነ 9775 ምናምን ኪቦርዶች ላይ የበተን ግርግር ነበር እዚህ ጋር ማለት ነው። ሁሉም የራሳቸውን ቮይሶች ፎልደር ይዘው ለምሳሌ እዚህ ጋር ፒያኖ የሚለው ጋር ይታያቸዋል። ፒያኖ እና ኢፒያኖ አንድ ላይ ነው እዚህ ላይ የመጣው ማለት ነው። ሌሎቹ ላይ ግን ከላይ እንደምታዩት ፎቶ ላይ ለየብቻ ነው ያሉት። ፒያኖ ለብቻ ኢፒያኖ ለብቻ ምናምን። እዚህ ጋር ደግሞ ድራም ፐርክሽን እና ድራም አንድ ላይ ነው እዚህ ጋር። ሌሎቹ ላይ ግን 9775 ላይ ለየብቻ ነው ፎልደር ያዙት እና በጣም ቦታ ቆጥበዋል። ሌላ ደግሞ እዚህ ጋር 3 አይነት ቮይስ መደረብ ትችላላችሁ። ቮይስ ማለት ነው 3 አይነት ቮይስ ደረባችሁ አጫዋታችሁ ማሳመር ትችላላችሁ። አድቫንቴጁ ይሄ ነው የኤስኤክስ 900 ወይ 700 ወይም 920 ማለት ነው። ስለዚህ ዛሬ ምንድነው ማሳያችሁ እዚህ ላይ ያሉት አዳዲስ ቮይሶች እና ውስጥም የተቀመጡ አሉ ማለት ብዙም ሰው እዚህ ጋር ያሉትን ነው ከላይ ያሉትን ነው እየተጠቀመ ያለው እና ውስጥ የተቀመጡ በጣም የሚገራርሙ ቮይሶችም አሉ። እነሱ ነው ዛሬ ማሳያችሁ እያንዳንዱ ማለት ነው። እዚህ ጋር ፊት ለፊትም አዳዲስ ቮይሶች አሉ። ለምሳሌ እዚህ ጋር ፒያኖ ውስጥ እንግባና እዚህ ጋር እንደምታዩት ይሄው እዚህ ጋር ይውላችሁ ይሄ ቮይስ አሁን ሌላ ኪቦርድ ላይ የለም ማለት 9775 ላይ የለም። በጣም ነው የሚያምረው ፒያኖ ማለት ነው። እና ሌሎችም አሉ ብዙ ናቸው አዳዲስ ተጨምሮ የመጡት በጣም ነው የሚያማምሩት ማለት ነው። እና እነዚህ ራሱ አዳዲስ ነው። በጣም ነው የሚያማምሩት። ሲንዝ ምናምን በጣም አሪፍ ሲንዝ አለው። ለምሳሌ እዚህ ጋር ፔጅ ዋለ። እነዚህ አሁን አዳዲሶች ናቸው። ይሄ አሁን አዲስ ሲንዝ ነው። ይሄ በጣም ወደው ሲንዝ እዚህ ኤስኤክስ 900 ላይ በጣም ወደው ሲንዝ ነው ይሄኛው ማለት ነው። ይሄ አዜብ ኃይሉ ተራራው የሚል መዝሙር አለ መግቢያ ላይ ያለው ሲንዝ እሱን ነው የሚመስለው። በጣም ነው የሚያማምሩት ማለት ነው ቮይሶቹ እንደምታዩት እና እነዚህ ፊት ለፊት ያሉ ናቸው እስካሁን እያሳየሁት ያሉት እና አሁን ደግሞ ውስጥ ገብተን እናያለን ያሉትን አዳዲስ ቮይሶች ማለት ነው። መጀመሪያ እስቲ አንድ ስታይል ዝም ብዬ ልምረጥና ይሄ ኪቦርዱ ላይ ነው። እዚህ ጋር ልግባ ነው። እዚህ ውስጥ ነው። እዚህ ጋር የምታያቸው ፋይሎች እንዳለ ለ2018 የተዘጋጁ ናቸው። በጣም አዳዲስ ፋይሎች ናቸው ሁሉም ማለት ነው። እዚህ ጋር ብዙ አይነት ፋይል አለ። የበረከት ተስፋዬ መዝሙር ሪትሞች እዚሁ ደግሞ በፎልደር የተቀመጡ አሉ። ሁሉም በጣም አዳዲስ በፎልደር በየስታይሉ አይነት ማለት ነው እና ምርጥ ናቸው ሁሉም።
ሬጂስትሬሽንም መልቲፓድም አለ። አንድ ላይ ነው። የኪቦርድ ሙሉ ፋይል ነው። መውሰድ የምትፈልጉ ከላይ በመጽፈላችሁ ስልክ ቁጥር በቴሌግራም ወይ በዋትሳፕ አናግሩኝ። ከዛ ሙሉ መረጃውን ነግራችኋለሁ። አሁን ወደ ስታይሉን ልምረጥና አብረን እናያለን። እሺ አንድ ዋልዝ መርጫለሁ። እስቲ እሷን ትንሽ ባላንስ ላድርጋትና እሺ ከዛ በቃ ምንድነው የምናደርገው? አሁን እንዴት ነው የምታደርጉ መሰላችሁ? ከፈለጋችሁ እዚህ ጋር ቮይስ ሰሌክት ማድረግ ትችላላችሁ። እዚህ ጋር ደግሞ ከፈለጋችሁ ታች ስለሆነ ላይ ራይት ዋን ላይ ሆኖን እዚህ ጋር ራይት ዋን የሚል አለ አይደል? እሱን ዝም ብላችሁ ንኩት። ከዛ እዚህ ጋር እንደዚህ ይመጣላችኋል። እዚህ ጋር አፕ ቀስቷን ይታያችኋል። ቀስቷን ወደ ላይ ያለችዋን ንኳት፣ እነዛን ድምጾች ለማግኘት ማለት ነው። ከዛ አሁንም ወደ ላይ እንወጣለን ዩዘር ብለን ማለት ነው። እዚህ ጋር ነው የሚመጣላችሁ። እንደዚህም ማድረግ ይቻላል፣ ግን እዚህ ጋር ዩዘር ከላይ ይታያችኋል። ፕሪሴት ነው የሚለው ዩዘር የሚለው ጋር ትሄዳላችሁ። ዩዘር አይደለም እዚህ ጋር ያው እንደዚህ ስትነኩ እዚህ ጋር ኤክስፓንሽን የሚል ይመጣላችኋል። ኤክስፓንሽን ተጨማሪ ድምጾች ማለት ነው። እዚህ ጋር ካሉት ወይም ደግሞ ኪቦርድ ላይ በውስጥ ከተጫኑ ተጨማሪ ድምጾች ናቸው። እነዚህ ድምጾች የሉም ሌሎች ኪቦርዶች ላይ 9775 ላይ የሉም። ያሉትም አሉ ግን የቱ ጋር እንዳሉ አሳያቸዋለሁ። አሁን ለምሳሌ እዚህ ጋር የአፍሪካ ቮይሶች አሉ። ምንድነው የሚለው ድራም ነው መሰለኝ። ፐርክሽን ነው የአፍሪካ ሀገር ፐርክሽን አፍሪካዎች በዛ ቶምቶም ነው ይሄ። ይሄም አሪፍ ነው በጣም። እዚህ ውስጥ ያሉት አሪፍ ናቸው። ዩሮፕ የሚለው ውስጥ እንየው እስቲ። እዚህ ውስጥ ደግሞ የሚገራርሙ ቮይሶች ነው። በጣም ነው የሚያምረው ይሄ። እስቲ ተጫዋች ይልዩ። ይሄም አሪፍ ነው። እነዚህ ቶሎ ከሰዓት አንጻር ቶሎ ልጅ ነው። እናንተ ቀስ እያላችሁ ዩት። እሺ ቦታውን የገባውበትን አይታችኋል። ቦታውን ቀስ ብላችሁ በጣም ያምራል። ይሄ እነዚህ ቮይሶች እንዳለ በጣም ነው የሚያምሩት ቮይሶቹ ማለት ነው። እዚህ ጋር ላቲን አሜሪካ የሚለው ውስጥ ምንድነው ያለው የሚለው ነው። እስቲ ይሄ በጣም ነው የሚያማምሩት። እዚህ ጋር የሉም ቮይሶቹ ወይም ውስጥ የሉም፣ ለብቻ ተጭኖ ስለመጡ ቮይስ ኢፌክቶች ቮይስ ኢፌክቶችም አሉ። እዚህ ብዙ አይነት አለ። ዘና በሉ እናንተ ቀስ ብላችሁ እያያችሁት ማለት ነው። አሁን ያው ከሰዓት አንጻር ልፍጠን። አሪፍ ነው እዚህ ውስጥ ያሉት። የመጨረሻው ምንድነው? እዚህ ጋር ኦሪየንታል የሚለው እሱ ውስጥ እስቲ እንግባ። ይሄ ቮይስ በጣም ነው የሚያምረው አይደል? እስቲ የሆነ አያምርም? ቮይሱ በጣም ነው የሚያምረው። ምንድነው ስሙ? እስቲ ቆይ ይታያችኋል ብዬ አስባለሁ።
ይኸውና ቮይሱ ማለት ነው። ሌሎችም አሉ። ይሄ ራሱ ስትሪንግ ነው። እነዚህ የሚያምሩ ስትሪንጎች ናቸው። ደስ ይላሉ ሁሉም። በቃ ከሰዓት አንጻር ነው የምፈጥነው። እሺ እዚህ ጋር ሶሎ ስሪ የወላችሁ ቮይስ ማለት ነው። ብዙ ሰው ይሄ 975 ላይ እነዚህ ቮይሶች እዚህ ጋር ፕላስ በሚል በተን ያሉት፣ ቆይ ከላይ ያሳያቸዋለሁ። ፕላስ በሚል በተን ያሉት እና እዚህ ኤስኤክስ 900 ኪቦርድ ላይ ብዙ ልጆች ይጠይቁኛል የቱ ጋር ነው ያለው ምናምን እያሉ ማለት ነው። ዛሬ ለእናንተ መልስ ነው እንግዲህ። ምንድነው ምን ውስጥ ነው የምታገኙት? እዚህ ጋር ነው ኦሪየንታል የሚለው ውስጥ እዚህ ውስጥ። ከዛ ወደ ፔጅ 3 ላይ ነው ያለው እና ስሙት ቮይሱ። ይሄ በብዛት ጂፒኤስ ሰርች ምናምን እና ሳሚ አቤኒ ሲጠቀሙ ካያችሁ ማለት ነው። ይሄ ነው ቮይሱ በብዛት። በጣም ነው የሚያምረው። በስሙ ቮይሱ ኤስኤክስ 900 ላይ ይሄን ይመስላል ማለት ነው። እዚህ ጋር ነው ያለው። ይሄ ሶሎ ፎር ሚለውን ነው። ይሄ ብራስ ነው። ይሄ አሪፍ ነው ብራሱ። ይሄ ፐርክሽን ነው፣ ድራም። ከዚህ በኋላ ያሉ ድራሞች ናቸው። ጊዜ ወስዳችሁ እናንተ ይሁ። እኔ ከሰዓት አንጻር ነው እየፈጠንኩ ያለሁት እና እዚህ ውስጥ ነው የምታገኟቸው። በቃ ቮይስ ስትመርጡ እዚህ ጋር ነው ፕሪሴት የሚለው ሳይሆን ዩዘር የሚለውን ስትነኩ እዚህ ጋር ኤክስፓንሽን፣ እዚህ ጋር ሳይሆን እዚህ ጋር ኤክስፓንሽን የሚለው ጋር እዚህ ጋር ያሉላችሁ። በተለይ እዚህ ጋር በጣም ምርጥ ቮይሶች ነው ያሉት። እነዚህ ውጭ ወይም እዚህ ጋር ወይም ሌላ ኪቦርድ ላይ ያሉ ቮይሶች ናቸውና ተጠቀሟቸው እየመረጣችሁ ማለት ነው። ድጋሚ ላሳያችሁ የመጨረሻ እንዴት እንደምትገቡ። አንድ ቮይስ ዝም ብሎ እዚህ ጋር የተቀመጠ ቮይስ ራይት ዋን የሚለውን እዚህ ጋር ራሱን ንኩትና እዛ እዚህ ጋር ዩዘር የሚለው ጋር ትሄዳላችሁ። እዚህ ጋር ታገኙታላችሁ ማለት ነው። እንደዚህ ነው የሚመጣላችሁ። ዩዘር ላይ ከመጣባችሁ ኤክስፓንሽን የሚለው ያርጉትና እዚህ ጋር የምትፈልጉት ውስጥ እየገባችሁ ከፈለጋችሁ ሴቭ ማድረግ ትችላላችሁ ቮይሶቹ ማለት ነው። በጣም ያማምሩ ናቸው። ተጠቀሟቸው ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ቮይሶቹ በጣም ከፈለጋችሁ ሚክስ አድርጉ። ስትፈልጉ ደግሞ እዚህ ጋር በሶስት ቮይስም ደርባችሁ መጠቀም ትችላላችሁ። በጣም አድቫንቴጅ ያለው ይሄ ኪቦርድ ማለት ነው። ስለዚህ ይሄን ይመስላል። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ በቀጣይ እንዲሰራላችሁ የምትፈልጉትን ሀሳብ ኮሜንት አድርጉልኝ። አይቼው ሰራዋለሁ ማለት ነው። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።